ከዕለታት አንድ ቀን ግን ቆም ከማለቴ ይቅርታ የኔ ወንድም፣ ልክ እንደ ጀንበሯ ንክልበል ሰዓት ጠብቀህ ትመጣለህ፣ ከዛ ደግሞ ሰዓት ጠብቀህ ትሄዳለህ። ወይ ለምን አንድ ላይ ሆነን ጀንበሯን ሸኛትም? ምን ይታወቃል? ወዳጆችም እኮ ልንሆን እንችላለን አይደል? ውስጤ እንደመደንገጥም እንደማፈርም አደረገው። ታወራኛለሽ ብዬ ስላላሰብኩ ነው መሰለኝ። ለውስጤ ደጋግሜ ፍቅር አንተን አይደለም ሌላ ሰው ነው ያናገረችው እያልኩ ላሳምነው ሞከርኩ። ድንጋጤና መርበትበቴ አካሌንም ልሳኔንም ተቆጣጥሮታል። ፍቅር ሂድ እያልኩ ውስጤን ደጋግሜ ነገርኩት። እግሮቼም ለመሄድ ሲቋምጡ ሰውዬ ፈዘስኮ በሰላም ነው? ና ተቀመጥ እንጂ። እኔን ነው? በጥያቄ ይሁን በአጠያየቅ የተገረመችው ባላውቅም ድንገት ልብ በሚሰርቅ ፈገግታዋ ጮክ ብላ ሳቀች። ወይኔ ፍቅር ምን ብያት ይሆን? ሳላውቅ ቀልድ ነገርኳት እንዴ? ፈዝዤና ግራ ተጋብቼ እያየኋት ነው። በላ እንቀመጥ። የፍቅር መግነጢሳዊ ኃይል የሚባለው ይሄ ነው እንዴ? ልክ እጅን ስትይዘኝ የማላውቀው ኃይል ወደ ውስጤ ሲገባ ተሰማኝ። ከዛን ቀን ጀምሮ በክራሯና በድምጿ ሙዚቃ እየተጫወተችልኝ ጀንበሯንና እሷን መሸኘት ሆነ ስራዬ።